የሚያናስር ሰው ይኖሩ ነበር። ብዙ ምዕመናን የሐዋርያትን እውነታ፣ የእነሱን በረከት፣ የእነሱን አንድነት የፈለገ ከእነሱ ጋር በጸሎት በገዳማዊ ሕይወት ለመክበር የፈለገ ሁሉ ያለውን ንብረቱን አይነቱን በአይነት ገንዘቡን እንደዛ ሁሉን በየአግባቡ በየፈርጁ ይዞ እየመጣ ወደ ገዳሙ ጻፍ አንድ ጋር እያደረገ እየከተተ እያስገባ አብሮ ከሐዋርያት ጋር መኖር ጀመሩ ብዙ ምዕመናን። ይህንን የሰማ አንድ አናንያ የሚባል ወደዚህ አንድነት ለመቀላቀል አሰበና ብዙ ገንዘብ ነበረ። እየሰማችሁ ስለ ሐሰት ነው ማለት ስለ ውሸትና ስለ ጥቃት ስንዋሽ ውሸት በስጋ እንኳን ጥቃቱ ባያገኘን እርግማን ነው። በመሰረቱ ውሸት ያው እርግማን ላይ መስለን ይችላል። ላናውቀው ይችላል። ይበልጣል ነው ማጥቃት ይበልጥ ደግሞ በነፍስ መንፈሳዊ ሕይወትን የሚያቀጭ ክፉ ስነ ምግባር ነው ያለው ውሸት ይበልጥ ነፍስ ከሚጎዳው ስጋን መቆጣት ነው። ያው ውሸት እሱ እኮ ውሸት ነው። እሱን እንዴት አንበልከው ባል ይወርድ በማርያም ያችን ውሸት እሷ ከቃላ ባይና ቅድም የተናገረችውን እኮ አሁን አትደግሞ እሷ ሰው መስላት ያስብላል። እውነት ነው ያስብላል። እንደ ሰው ሆነ በምላሳችን ቅጥፍ ወርደህ ይሉናል ሰዎች። ልክ ናቸው። እሽታይ ልክ ናቸው። ሰው ከወጣቶች ሰዋዊ እንዋሽን ንስሐ ያስፈልገናል። መፍትሄ